ክሬዲት ምንድነው ስንል is a small credit given to a client by microfinance institution ለማይክሮ ፋይናንሶች ደንበኞቻቸው እነማን ናቸው ካልን ኢኮኖሚካሊ አክቲቭ የሆኑ ፑር የሆኑ ፒፕሎች ወይም low income persons that do not have access to formal financial institution. Group lending mechanism has been proven to be good option for lending the money to the economically active poor. እነዚህ እንግዲህ 41 ሁሉ በጠቅላላ 47 ቢሊዮን የሚደርስ ዲፖዚት አላቸው ሴቪንግ ዲፖዚት አላቸው። ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ በያላችሁበት በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ 12ኛ ክፍል እንዲሁም የዩኒቨርሲቲና የኮሌጅ ትምህርቶችን እየተማማርንበት እንገኛለን። አሁን ደግሞ የ10ኛ ክፍል ኢኮኖሚክስን ነው እየተማማርን ያለነው። እንግዲህ ትምህርቶቹን በአማርኛና ቀለል አድርገን ከህይወታችን ጋር እያገናኘን ነው እንግዲህ እየተረዳዳንና እያጠናን ያለነው። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። እስካሁን የሰራናቸውን የ10ኛ ክፍል ኮርሶች እንዲሁም የ9ኛ ክፍል ኮርሶችን የኢንትራንስ ኤግዛም ጥያቄዎችን ማግኘት ከፈለጋችሁ መለስ ብላችሁ ቪዲዮዎችን ተመልከቱ። እንዲሁም በኮሜንት እና በዲስክሪፕሽን ላይ የቪዲዮዎችን ሊንኮችን አስቀምጥላችኋለን። መለስ ብላችሁ ተመልከቷቸው። አሁን ደግሞ እንግዲህ የ10ኛ ክፍል ኢኮኖሚክስ ቻፕተር 5 ላይ ነው የምንገኘው። ፓርት 1 እና ፓርት 2ን ባለፉት ቪዲዮዎቻችን አይተናል። ስለዚህ ያላያችሁ መለስ ብላችሁ ፓርት 1 እና ፓርት 2ን ተመልከቱ። ቤተሰብ ያልሆናችሁ ካላችሁ እስካሁን ሰብስክራይብ ያደርጋችሁ ጀምሩ። ወደ ዕለቱ ትምህርታችን የ10ኛ ክፍል ኢኮኖሚክስ ቻፕተር 5 ፓርት 3 5.5 ማይክሮ ፋይናንስ ኢንስቲትዩሽን ይላል ማለት ነው። እንግዲህ መጀመሪያው የፓርት 3 by the end of this section students will be able to explain micro financing። የመጀመሪያው ተማሪዎቹ ይህንን ሰብ ቶፒክ ወይም 5.5ን አጥንተው እንደጨረሱ የመጀመሪያው ኤክስፕሌን ማይክሮ ፋይናንሲንግ ምንድነው የሚለውን ኤክስፕሌን ማድረግ ወይም መግለጽ መቻል ማወቅ መቻል አለባቸው ነው። ሌላው ደግሞ ሊስት ማይክሮ ፋይናንስ ኢን ዜር ሎካሊቲ በአካባቢያቸው ያሉ ማይክሮ ፋይናንሶችን ሊስት ማድረግ መቻል አለባቸው። ምክንያቱም ስለ ማይክሮ ፋይናንስ ከተማሩ ማይክሮ ፋይናንሶቹን ከሌሎች የፋይናንስ ተቋማት ከባንኮቹም ሆነ ከሌሎች የፋይናንስ ተቋማት ኢንፎርማል ከሆኑት የፋይናንስ ተቋማትም ለይተው ማወቅ ችለዋል ማለት ነው። ስለዚህ ለይተው ካወቁ አካባቢያችን ላይ ያሉ ማይክሮ ፋይናንስ ምን ናቸው ብለው ዘርዝረው ማወቅ መቻል አለባቸው ነው፣ መለየት መቻል አለባቸው። ኤንድ ዘን አናላይዝ ማይክሮ ክሬዲት ክሊየንትስ ኤንድ ሜንሽን ፊቸርስ ኦፍ መኒ ሌንደርስ። ማይክሮ ክሬዲት የሚባሉትን የማይክሮ ክሬዲት የዚህ የማይክሮ ፋይናንስ ክሊየንቶችን እነዚህ ለይተው መያዝና ማወቅ መቻል አለባቸው ነው። ይህን ቶፒክ ከጨረስን በኋላ እንግዲህ በዚህ ቶፒክ ውስጥ ኬ ኮንሴፕቶች አሉ። ማይክሮ ፋይናንስ፣ ማይክሮ ክሬዲት፣ ግሩፕ ኮላተራል፣ ሎን ዲፎልት የሚባሉ ኬ ኮንሴፕቶች ተብሎ ተቀምጠዋል። እንግዲህ እነዚህ ማለት በዚህ ቶፒክ ውስጥ ዲቴል እያየናቸው የምንሄድ ኮንሴፕቶች ናቸው ማለት ነው። ስቴት ራን ባንክ had already tried to provide loans to poor households in different countries in the world። እንግዲህ በዓለም አቀፍ ደረጃ በመንግስት የሚደገፉ የፋይናንስ ተቋማት ወይም ስፔሻሊ ባንኮች በመንግስት የሚደገፉ ባንኮች ለዝቅተኛ የኑሮ ደረጃ ላለው ወይም ድሃው ማህበረሰብ ብድር ለማቅረብ ይሞክራሉ። በተለያዩ ሀገራት ብትመለከቱ እንደዚህ አይነት ነገሮች የተለመዱ ናቸው። but they only left a legacy of inefficiency, corruption and millions of dollars of wasted subsidies። ነገር ግን ይህም ሁሉ ሆኖ ኢንኤፊሽንሲ ያለባቸው ብቁ አይደሉም፣ ለሙስና ተጋላጭ ናቸው። እንዲሁም ሚሊዮኖቹ በሚሊዮን የሚቆጠር ዶላር ሲባክን እናያለን በእርዳታ መልክ ማለት ነው። እነዚህ ለደሃው ማህበረሰብ ዝቅተኛ ኑሮ ደረጃ ላለው ማህበረሰብ ብድር እናበድራለን የሚሉ የመንግስት ባንኮች የሚሆኑ ማንኛው ባንክ በተለያዩ ሀገራት በተለያዩ ዓለማት ስትመለከቱ ግባቸውን አይመቱም ነው። ኢንኤፊሽንት ናቸው፣ በኮራፕሽን ይጠቃሉ። ምክንያቱም በዚህ በዝቅተኛ ኑሮ ደረጃ ባሉ እና በድሆች ስም የሚነግደው ስለሚበዛ፣ ስለዚህ በትክክል ግባቸውን ሲመቱ አይታዩም። ኢንኤፊሽንሲ ያለባቸው ነው። እነዚህ ባንኮች ኢንኤፊሽንሲ ይታይባቸዋል። እነዚህ በስቴት ራን የሚደረጉ ባንኮች thus providing loan to the poor with no collateral was an issue for so many years until Muhammad Yunus, which is Bangladesh economist born in 1940, came with Nobel winning idea of microfinancing and microcredit, resulting in the establishment of Grameen Bank። ይሄ መሐመድ የኑስ የተባለው ኢኮኖሚስት የማይክሮ ፋይናንሲንግ እና የማይክሮ ክሬዲትን አይዲያ እስከሚያመጣ ድረስ ይሄ ያለ ኮላተራል መበደር በጣም
ችግር ሆኖ ይኖር ነበር። ምክንያቱም ባንኮቹ የሚያበድሩት በኮላተራል ነው፣ ያለ ኮላተራል አያበድሩም። ስለዚህ ያለ ኮላተራል መበደር በጣም አስቸጋሪ ነበር። መሐመድ የኑስ የተባለ የባንግላዴሽ ኢኮኖሚስት ይህን አይዲያ መጣ። ምን አይዲያ? ማይክሮ ፋይናንሲንግ የሚባለውንና ማይክሮ ክሬዲት የሚባለውን አይዲያ በሀገራቸውም የሚመጀው ግራመን ባንክ የሚባል የመጀመሪያውን ማይክሮ ፋይናንስ አቋቋመ ማለት ነው። ይህ ሰው የመጀመሪያውን ማይክሮ ፋይናንስ አቋቋመ። የመጀመሪያው እንግዲህ አይዲያውን የሚያመጣው ይህ ሰው ስለሆነ ባንኩም የተቋቋመው እነሱ ቦታ ነው። ሞሐመድ የኑስ ስታርትድ ሜኪንግ ስሞል ሎንስ ቱ ሎካል ፑር ቪሌጀርስ ዊዝ ኖ ኮላተራል ኤንድ ኩድንት ጌት ሎን ፍሮም ዘ ፎርማል ትራዲሽናል ባንክስ። ይህም እንግዲህ ሞሐመድ የኑስ የተባለው ሰው ትንንሽ ሎን ስሞል ሎን የተባሉ ትንንሽ ብድሮችን ለአካባቢው ድሃ ለሆኑ ለአካባቢው ማህበረሰብ ያለ ምንም ማስያዣ ማቅረብና መስጠት ጀመረ። እነዚህ ሰዎች ምን መሰሏችሁ? ከባንኮቹ በጊዜው ከነበሩ ትራዲሽናል ባንክ ከሚባሉት መስፈርቱን ማሟላት ያልቻሉና ከነዛ ባንኮች ብድር ማግኘት ያልቻሉ ሰዎች ናቸው። ፑር ቪሌጀሮች ናቸው። ድሃ የሚባሉ ዝቅተኛ የኑሮ ደረጃ የሚኖሩ ምንም አይነት ኮላተራል ማስያዝ የማይችሉ ሰዎች ማለት ነው። ለነሱ ትንንሽ ብድሮችን መስጠት ጀመረ። ሂ ቢሊቭድ ዛት ሂዝ ፑር ክላይንትስ ውድ ሜክ ፕሮፊት ኤንድ ቢ ኤብል ቱ ፓይ ባክ ዘ ሎን ሪሊያብሊ። እነዚህ ድሃ የሚባሉት ማህበረሰቦች ሰርተው ትርፍ አትርፈው በታማኝነት ብድሩን ይመልሳሉ ብሎ ያምናል። ይሄ ሞሐመድ የኑስ ማለት ነው። ቱዳይ ማይክሮ ፋይናንስ ኢንስቲትዩሽን ሰርቭ ሚሊዮን ኦፍ ፑር ፒፕል ኢን ዲፈረንት ካንትሪ ኢን ዘ ወርልድ። እንግዲህ ከእሱ ሀሳብ ተነስቶ ደግሞ ማይክሮ ፋይናንስ የሚባሉ ማይክሮ ፋይናንስ ተቋማት እንግዲህ አሁን እኛ በሀገራችንም እንደምትመለከቷቸው የተለያዩ ማይክሮ ፋይናንስ ተቋማት አሉ እና እነሱ ዓለማችን ላይ በሚሊዮን የሚቆጠሩ የድሃ ማህበረሰብ ወይም ዝቅተኛ ኑሮ ደረጃ ላይ ያለ ማህበረሰብን ብድር እየሰጡና የብድር አገልግሎት በባንኮች ውስጥ የብድር አገልግሎት ተጠቃሚ መሆን ያልቻለውን የማህበረሰብ ክፍል ማይክሮ ፋይናንስ ተቋማት የብድር አገልግሎት እየሰጡት ይገኛሉ ማለት ነው። They provide small micro loans without collateral, collecting deposit and increasingly selling insurance all to customers who had been written off by commercial banks as being unprofitable. በእነዚህ ኮመርሻል ባንክ በሚባሉት ወይም ንግድ ባንኮች በሚባሉት ማንኛውም የግል ባንክ እንግዲህ በባለፈው ቶፒካችን እንደተነጋገር ነው ኢትዮጵያ ንግድ ባንክን ጨምሮ ሌሎችም ባንኮች ንግድ ባንክ ተብለው ስለሚጠሩ ማለት ነው። ስለዚህ በእነዚህ የንግድ ባንኮች ትርፋማ አይደሉም፣ ንግድም ነግደውም ይሁን የሆነ ስራም ሰርተውም ይሁን ትርፋማ መሆን አይችሉም የተባሉትን የማህበረሰብ ክፍሎች ብድር ያበድራሉ ነው። እነዚህ ማይክሮ ፋይናንሶች ያለ ምንም ማስያዣ ነው እንግዲህ ብድር የሚሰጧቸው። ከዛ ኮሌክት ዲፖዚትም ይሰበስባሉ፣ ኢንሹራንስ ይሸጣሉ፣ ኢንሹራንሳቸውን ይሸጣሉ፣ ሸራቸውን ይሸጣሉ እያደረጉ የሚንቀሳቀሱ አካላት ናቸው እነዚህ ማይክሮ ፋይናንስ የሚባሉት። አድቮኬትስ ሲ ዘ ቼንጅስ አስ ኤ ሪቮሉሽን ኢን ቲንኪንግ አባውት ፖቨርቲ ሪዳክሽን ኤንድ ሶሻል ቼንጅ ኤንድ ኖት ጀስት ባንኪንግ ሙቭመንት። ይሄ እንግዲህ እንደ ባንኪንግ ሙቭመንት ብቻ ሳይሆን እንደ ፖቨርቲ ሪዳክሽን ሪቮሉሽን የሚያዝ ነገር ነው። እንደ የድህነት ቅነሳ መርሃ ግብር ተብሎ መያዝ የሚችል ነገር ነው ማለት ነው። ይሄ እንደ ባንኪንግ ሙቭመንት ብቻ አይደለም የሚያዘው ነው። ይሄ ማይክሮ ፋይናንስ እንግዲህ እንደኛ ሀገር እንኳን ብትመለከቱ አሁን ወደ ባንክነት የተቀየረው የአማራ ብድርና ቁጠባ ተቋም አውቆተ፣ ሌላ አኮፋዳ ማይክሮ ፋይናንስን መመልከት ትችላላችሁ። እንዲሁም ድጋፍ ማይክሮ ፋይናንስ የሚባል አለ። የተለያዩ ማይክሮ ፋይናንሶች አሉ። እነዚህ ማይክሮ ፋይናንሶች ባንኮቹ ጋር ሄደው ተበዳሪዎቹ ኮላተራል ወይም ማስያዣቸው የባንኮቹን ክራይቴሪያ ወይም የባንኮቹን የማበደሪያ ስምምነት አላሟላ ያሉ ደንበኞች መጠው እነዚህ ማይክሮ ፋይናንሶች ላይ ብድር ማግኘት ይችላሉ ነው። ማይክሮ ፋይናንስ ማለት እነዚህ ናቸው። እንግዲህ ሌላው በዚህ ፓርት ውስጥ የምናኘው ሰብ ቶፒክ 5.5.1 ማይክሮ ፋይናንስ ኤንድ ማይክሮ ክሬዲት። ማይክሮ ፋይናንስ ምንድን ነው? ማይክሮ ክሬዲት ምንድን ነው ብለን ነው የምንመለከት። የመጀመሪያው ማይክሮ ፋይናንስ ኢንስቲትዩሽን ነው። These are financial institutions that gives access to financial services such as saving, credit, insurance, and money transfer to people that otherwise would remain unserved by the traditional banking system that asks for collateral. ማይክሮፋይናንስ ማለት በባንኮች ውስጥ አገልግሎት ማግኘት ያልቻሉትን የማህበረሰብ አካላት የሚያገለግሉ ለነሱም ሴቪንግ ወይም ቁጠባ፣ ክሬዲት ወይም ብድር፣ ኢንሹራንስ እና መኒ ትራንስፈር ወይም የገንዘብ ዝውውርን ለነዚህ ዝቅተኛ የኑሮ ደረጃ ላይ ላለው የማህበረሰብ ክፍል የሚያቀርቡ ተቋማት ማይክሮ ፋይናንስ ይባላሉ ነው በቀላል አማርኛ። What makes microfinance different from other anti-poverty tools is that idea that it improves the living condition of the poor through their own efforts. እንግዲህ እነዚህ ማይክሮ ፋይናንሲንጎች
እንደ ፖቨርቲ ሪዳክሽን ፕሮግራም ይወሰዳሉ ብለናል። ነገር ግን ከፖቨርቲ ሪዳክሽን ፕሮግራም በምን ይለያሉ እነዚህ ማይክሮ ፋይናንሲንግ የሚባሉት ካልን ማይክሮ ፋይናንሲንግ ማለት ክሬዲቱን ወይም ሎኑን ወይም ፋይናንሱን ፕሮቫይድ ይደረግላቸውና ይቀርብላቸውና ማህበረሰቦቹ ወይም ሰዎቹ በራሳቸው ጥረት ሰርተው እንዲለወጡ ነው የሚደረገው። ፖቨርቲ ሪዳክሽን ግን የድህነት ቅነሳ፣ ለምሳሌ በድህነት ውስጥ የሚኖሩ ሰዎች ይለዩና 100 ሺህ ሊሆን ይችላል 200 ሺህ ብር ድጋፍ ይደረግላቸዋል። በዛ ገዝተው ሊበሉ ይችላሉ፣ የሆነ ነገር ያደርጉበታል። ያን እንዲመልሱም አይጠየቁም። ነገር ግን ማይክሮ ፋይናንሲንግ ላይ በራሳቸው ጥረት ፋይናንሱ ብቻ ይቀርብላቸዋል። በራሳቸው ጥረት ሰርተው ብድሩን እንዲመልሱና ከትርፉ እንዲጠቀሙ ነው የሚደረገው ነው። ስለዚህ ማይክሮ ፋይናንሲንግ እና አዘር አንቲ ፖቨርቲ ሪዳክሽን ቱሎቹ የሚለያዩት በዚህ ነው። ፎር ዘም ዘ ሜን ኮንስትራንት ኢዝ ኤ ስሞል ኢንቨስትመንት ኢን ወርኪንግ ካፒታል ኤንድ ማይክሮ ክሬዲት አሎውስ ኦቨርካሚንግ ዚስ ኦብስታክል። እነዚህ እንግዲህ ፖቨርቲ ላይ የሚኖሩ ሰዎች ኮንስትራንታቸው ወይም መሰናክላቸው በሚኖሩበት ጊዜ በሚሰሩ ጊዜ መሰናክላቸው ወርኪንግ ካፒታል ማጣታቸው ነው። ወይም ይህ ስራ እንደ መነሻ የሚሆናቸው ካፒታል አያገኙም። ይህንን ደግሞ ማን ይፈታላቸዋል? ማይክሮ ፋይናንስ ማይክሮ ክሬዲት ይሰጥና ይፈታላቸዋል ነው። the purpose of this organization is the provision of financial service to those who would otherwise be excluded from the formal financial system። በጥቅሉ የነዚህ ማይክሮ ፋይናንስ ተቋማት የሚባሉት ዋና አገልግሎታቸው ፎርማል ፋይናንሻል ሲስተም ውስጥ ያልተካተተውን ማህበረሰብ ማገልገል ነው። ፎርማል ፋይናንሻል ሲስተም የሚባል ማለት በብሔራዊ ባንክ የሚተዳደር በሴንትራል ገቨርነር የሚተዳደሩ ባንኮች አሉ አይደል? እነሱ ናቸው ፎርማል ፋይናንሻል ሲስተም የሚባሉ። በእነሱ ውስጥ መካተት ያልቻለውን ሶሳይቲ የሚያገለግሉ አካላት ማይክሮ ፋይናንስ ይባላሉ ነው። ሌላኛው ማይክሮ ክሬዲት ነው። ማይክሮ ክሬዲት ምንድን ነው ስንል ኢዝ ኤ ስሞል ክሬዲት ጊቨን ቱ ኤ ክላይንት ባይ ማይክሮ ፋይናንስ ኢንስቲትዩሽን። ማይክሮ ክሬዲት ማለት በማይክሮ ፋይናንስ ኢንስቲትዩሽኖች ወይም በማይክሮ ፋይናንስ ተቋማት የሚሰጡ ትንንሽ ብድሮች ናቸው ማይክሮ ክሬዲት የሚባሉት። ማይክሮ ክሬዲት ኢዝ ኦፈርድ ኦፍን ዊዛውት ኮላተራል ቱ አን ኢንዲቪዥዋል ስሩ ግሩፕ ሌንዲንግ ሜካኒዝም። እነዚህ እንግዲህ ማይክሮ ክሬዲት የሚባሉት ያለምንም ማስያዣ ወይም ያለምንም ኮላተራል በግሩፕ ሌንዲንግ ሜካኒዝም የሚሰጡ ናቸው። ግሩፕ ሌንዲንግ ሜካኒዝም ማለት ምንድን ነው ብለን ስንመለከት ግሩፕ ሌንዲንግ ኢዝ ኤ ሜካኒዝም ዛት አሎውስ ነምበር ኦፍ ኢንዲቪዥዋል ቱ ኦብቴን ሎን ስሩ ኤ ግሩፕ ስኬም። ሰዎቹን እያንዳንዳቸው ኢንዲቪዥዋሊ ብድር ከመስጠት ይልቅ በቲም ወይም በቡድን አድርጎ ብድር መስጠት ማለት ነው። ግሩፕ ሌንዲንግ ሜካኒዝም ማለት ግሩፕ ሌንዲንግ ሜካኒዝም ማለት ግሩፑ ዘ ግሩፕ ኢዝ ቴክን አስ ኮላተራል ኢን ዚስ ኬዝ። ግሩፑ እንደ ኮላተራል ነው የሚቆጠረው። ግሩፑ እንደ ኮላተራል ይቆጠራል። በግሩፕ ለምሳሌ አንዱን ሰው የብቻውን ከማበደር ይልቅ 5 ወይም 10 ሊሆን ይችላል 3 ሊሆን ይችላል እንደዛ አድርጎ በቲም ብድር መስጠት ማለት ነው። ዘ ኢንሰንቲቭ ቱ ሪፓይ ኢዝ ቤዝድ ኦን ፔር ፕሬሸር። ብድሩንም እንግዲህ ሎኑን እንዲመልስ የሚያደርገው ማን ነው? እዛው አብሮት የተበደረው ጓደኛው ነው ማለት ነው። አብሮት የተበደረው ነው እንጂ ማይክሮ ፋይናንሶቹ ኢንዲቪዥዋሊ ተጽዕኖ አያደርጉም። ኢንዲቪዥዋሊ ሎኑን ሪፔይ እንዲያደርጉ እንዲመልሱ አይይዟቸውም። ነገር ግን ራሱ እዛው ቲሙ እንዲመልስ ያደርጋል። ኢፍ ዋን ፐርሰን ኢን ዘ ግሩፕ ዲፎልት ዘ አዘር ግሩፕ ሜምበር መስት ሜክ አፕ ዘ ፓይመንት አማውንት። ይህም እንግዲህ የግሩፕ ሌንዲንግ ሜካኒዝም አንደኛው ሎኑን ፔይ ለማድረግ ፌል ቢያደርግ ወይም ነን ፐርፎርሚንግ ሎን ወይም ኤንፒኤል የሚባለው ውስጥ ቢገባ አንደኛው ሌሎቹ ከበር ያደርጋሉ ማለት ነው። ከሶስቱ ለምሳሌ ሶስቱ ነው በግሩፕ ሌንዲንግ ሜካኒዝም ወስደው ከሶስቱ አንዱ ፌል ቢያደርግ ሁለቱ ከበር ያደርጋሉ ማለት ነው፣ የዛኛውን ጨምረው። ሁለቱ ፌል ቢያደርጉ ደግሞ አንዱ የሶስቱንም ከበር ያደርጋል ማለት ነው። ግሩፕ ሌንዲንግ ሜካኒዝም ማለት ይሄ ነው። ስለዚህ እነዚህ ማይክሮ ክሬዲት ማለት ያለምንም ማስያዣ በግሩፕ ሌንዲንግ ሜካኒዝም በፎርማል ፋይናንሻል ሲስተም ውስጥ መካተት ያልቻለውን ሶሳይቲ ብድር የሚሰጥ የብድር አይነት ነው ማለት ነው። ይሄ ማይክሮ ክሬዲት የሚባለው የሚሰጠውን በማን ነው? በማይክሮ ፋይናንሶች የሚሰጥ የብድር አይነት ነው ማለት ነው። ማይክሮ ክሬዲት ሃዝ ቢን ፕሮቨን አን ኤፌክቲቭ ቱል አገንስት ፖቨርቲ ኢኔብሊንግ ዘ ዊዛውት access to the formal financial system to borrow the small amount of funds they need and start or develop small businesses። ይሄ ማይክሮ ክሬዲት እንግዲህ እንደተባባል ነው በፎርማል ፋይናንሻል ሲስተም ውስጥ ያልተካተቱ ፎርማል ፋይናንሻል ሲስተም የሚባለው ያላካተታቸውን አካላት ስሞል ቢዝነሳቸውን ጀምረው ለስሞል ቢዝነሳቸው የተወሰነ ፋይናንሻል ካፒታልን ተበድረው ወስደው ስሞል ቢዝነሳቸውን ዴቨሎፕ የሚያደርጉበት ብድር የሚቀርብ ብድር ነው። እንግዲህ የማይክሮ ክሬዲት ማለት ለስሞል ቢዝነሶች የሚቀርብ ብድር ነው። ማይክሮ ኢንተርፕረነርስ ኦር ኢኮኖሚካሊ አክቲቭ ፑር አር ቢዝነስ ፒፕል ሁ ስሩ ማይክሮ ፋይናንስ ቴክ አድቫንቴጅ ኦፍ ኢኮኖሚክ ኦፖርቹኒቲ ዛት አዘርዋይዝ
ውድ ሚን አንሰርቭድ ዱ ቱ ፋይናንሻል ኮንስትሬንትስ። እነዚህ ማይክሮ ኢንተርፕረነር የሚባሉ አሉ። ማይክሮ ኢንተርፕረነር የሚባሉት አካላት ኢኮኖሚካሊ አክቲቭ ፑር ድሆች ናቸው፣ ነገር ግን ኢኮኖሚካሊ አክቲቭ ናቸው። መስራት ይችላሉ፣ ኢኮኖሚካሊ አክቲቭ ናቸው፣ ነገር ግን ወርኪንግ ካፒታል ቢጊኒንግ ወርኪንግ ካፒታል የላቸው፣ መነሻ ካፒታል የላቸው። ስለዚህ ምንድነው የሚደረገው? ይሄ ማይክሮ ክሬዲት ለነዚህ ማይክሮ ኢንተርፕረነር ለተባሉት አካላት ማይክሮ ክሬዲት ይቀርብላቸዋል። ከዛም ይህን ፋይናንሻል ኮንስትሬንታቸውን ወይም የፋይናንስ ችግራቸው ሲቀርፍላቸው ሰርተው ይለወጣሉ ነው። ይህን ኦፖርቹኒቲ ተጠቅመው ዲቨሎፕ ያደርጋሉ፣ ቢዝነሳቸውን ያሳድጋሉ ማለት ነው። ማይክሮ ፋይናንስ ኢንስቲትዩሽን ጊቭ ኖት ኦንሊ ማይክሮ ክሬዲት ሃዌቨር በት ኦልሶ አዘር ፋይናንሻል ሰርቪስ ላይክ ሴቪንግ ሰርቪስ፣ ኢንሹራንስ ሰርቪስ ኤንድ መኒ ትራንስፈር ሰርቪስ ዛት ኢምፕሩቭ ዘ ዌልቢንግ ኦፍ ፑር ፒፕል ኤንድ ሄልፕስ ፑር ፒፕል ቱ ስቴብላይዝ ኢንካም ኤንድ ቱ ፕሮቴክት አጌንስት ሪስክ። ይህ እንግዲህ ማይክሮ ፋይናንስ ኢንስቲትዩሽን የምንላቸው ማይክሮ ክሬዲት ብቻ መስጠት አይደለም አገልግሎታቸው ለዚህ ፑር ለሚባለው ሶሳይቲ። ነገር ግን ምን ይሰጣሉ? ተጨማሪ ሴቪንግ ሰርቪስ ይሰጣሉ። የቁጠባ አገልግሎት በተሻለ ወለድ እንዲቆጥቡ ያደርጓቸዋል። እንዲሁም ምን ይሰጣሉ? ኢንሹራንስ ሰርቪስም ይሰጣሉ። ኢንሹራንስም ይገቡላቸዋል። ከዛ ደግሞ መኒ ትራንስፈር ሰርቪስ ልክ እንደ ባንኮች ሁሉ ማይክሮ ፋይናንሶች ኦንላይን ሆነው ከቦታ ቦታ ገንዘብ ማንቀሳቀስ ባይችሉም እንኳን ነገር ግን እዛው በአንድ ቅርንጫፍ ውስጥ ቢወሰንም ከአንድ ሰው ወደ አንድ ሰው መኒ ትራንስፈር እንዲያደርጉም ይፈቅዱላቸዋል። ስለዚህ ለፑር ሶሳይቲ ወይም ለዚህ አንሰርቭድ ለሆነው ሶሳይቲ በፎርማል ፋይናንሻል ሲስተሙ አንሰርቭድ ለሆነው ሶሳይቲ ማይክሮ ክሬዲት ብቻ ሳይሆን የሴቪንግ የኢንሹራንስ እና የመኒ ትራንስፈር አገልግሎትም ይሰጣሉ። የቁጠባ የኢንሹራንስ እና የገንዘብ ዝውውር አገልግሎትም ይሰጧቸዋል ነው ለዚህ ለፑር ፒፕል ለሚባለው ማለት ነው። ሌላው እንግዲህ ክሊየንትስ ኦፍ ማይክሮ ፋይናንስ ነው። ክሊየንት ማለት ደንበኞች ማለት ነው። የማይክሮ ፋይናንስ ክሊየንቶች ወይም ደንበኞቹ እነማን ናቸው ብለን ስንመለከት ዘ ክሊየንትስ ኦፍ ማይክሮ ፋይናንስ አር ዘ ኢኮኖሚካሊ አክቲቭ ፑር ኦር ሎው ኢንካም ፐርሰንስ ዛት ዱ ኖት ሃቭ አክሰስ ቱ ፎርማል ፋይናንሻል ኢንስቲትዩሽን። ለማይክሮ ፋይናንሶች ደንበኞቻቸው እነማን ናቸው ካልን ኢኮኖሚካሊ አክቲቭ የሆኑ ፒፕሎች ወይም ሎው ኢንካም ፐርሰንስ ዛት ዱ ኖት ሃቭ አክሰስ ቱ ፎርማል ፋይናንሻል ኢንስቲትዩሽን ፎርማል በተባሉት የፋይናንስ ተቋማት ውስጥ አገልግሎት ማግኘት ያልቻሉ ኢኮኖሚካሊ አክቲቭ የሆኑ ወይም መስራት የሚችሉ ዝቅተኛ የኑሮ ደረጃ ውስጥ ያሉና ዝቅተኛ ገቢ ያላቸው ሰዎች ናቸው ለማይክሮ ፋይናንስ ተቋማት ደንበኞቻቸው ማለት ነው። ዚስ ኢኮኖሚካሊ አክቲቭ ፑር ክሊየንትስ ኦፍ ማይክሮ ፋይናንስ መስት ሃቭ ኢኮኖሚክ ኦፖርቹኒቲስ ኤንድ ኢንተርፕረነራል ስኪልስ አስ ዘ መኒ ዘ ሪሲቭ መስት ኖት ቢ ዩዝድ ፎር ኮንሳምፕሽን በት ፎር ፕሮዳክቲቭ ፐርፐዝ። እነዚህ እንግዲህ ኢኮኖሚካሊ አክቲቭ ፑር ያልናቸው ሰዎች ምን ሊኖራቸው ይገባል? ኢንተርፕረነራል ስኪል ሊኖራቸው ይገባል። ኢኮኖሚክ ኦፖርቹኒቲ እና ኢንተርፕረነራል ስኪል ሊኖራቸው ይገባል። ችሎታ ሊኖራቸው ይገባል። ምክንያቱም የሚወስዱትን ማይክሮ ክሬዲት የሚወስዱትን ብድር ለፕሮዳክቲቭ ፐርፐዝ ነው መዋል ያለባቸው እንጂ ለኮንሳምፕሽን ፐርፐዝ መዋል የለባቸውም ነው። ምክንያቱም ለምሳሌ 70 ሺህ ብር አበደርናቸው እንበል። እነዚህ ሰዎች 70 ሺህ ብር ብናበድራቸው ይህን የተበደሩትን 70 ሺህ ብር ወስደው ኮንሱም ማድረግ የለባቸውም። ቀለብ ገዝተው ጤፍ በቆሎ ገዝተው እንዲበሉበት አይደለም የምንሰጣቸው። ነገር ግን ኢንተርፕረነራል ስኪል ሊኖራቸው ይገባል። የስራ ችሎታ ሊኖራቸው ይገባል። የሆነ ስራ ፈጥረው የስራ ፈጠራ ችሎታ ሊኖራቸው ይገባል። የስራ ፈጠራ ክህሎት ሊኖራቸው ይገባል። የሆነ ስራ ፈጥረው ያንን ብር ፕሮዳክቲቭ ሊያደርጉት ይገባል። ምርታማነት ሊሰጡት ይገባል። ሊያመርቱበት ይገባል ነው። ያለዛ ግን ብድሩን ፌል ያደርጋል፣ መመለስ አይችልም፣ እነሱም ሊጠቀሙ አይችሉም ማለት ነው ከወሰዱት ብድር። ስለዚህ እኒህ ኢኮኖሚካሊ አክቲቭ ፑር የሚባሉት አካላት ኢኮኖሚክ ኦፖርቹኒቲ እና ኢንተርፕረነራል ስኪል ሊኖራቸው ይገባል ነው። The poorest of the poor or the destitute are generally excluded from the circle of microfinance and targeted by other development programs because they do not have economic opportunity or entrepreneurial skills. ነገር ግን እነዚህ ኢኮኖሚካሊ አክቲቭ ፑር ያልሆኑ ወይም ፑረስት ኦፍ ዘ ፑር የሚባሉ ያም ማለት በእኛ ሀገር ኮንቴክስት ለምሳሌ በተለያየ ጊዜ የድሃ ድሃ እየተባለ ልየታ ይካሄዳል አይደለ? የድሃ ድሃ እየተባለ የተለያየ የድህነት ቅነሳ ፕሮግራሞች ይካሄዳሉ። የተለያየ ድጎማ ሲሰጥ እንመለከታለን። እነዚህ ተለይተው የሚሰጡት ማይክሮ ክሬዲት አይደለም። ማለትም ታርጌት ተደርገው በማይክሮ ፋይናንሶች ታርጌት ተደርገው ብድር አይደለም የሚሰጡት።
እነዚህ የሚሰጡት ለምንድን ነው? ሌላ ዴቨሎፕመንት ፕሮግራም ተፈጥሮላቸው ድጎማ ነው መሰጠት የሚገባቸው እንጂ እነዚህ ምንም የመስራት እድልም ሆነ የመስራት ችሎታ የሌላቸው አካላት ከማይክሮ ፋይናንሶች ብድር መውሰድ አይችሉም። ምክንያቱም የማይክሮ ፋይናንሶቹ ተሰርቶ በትርፍ የሚመለስ ነው እንጂ ድጋፍ ስላልሆነ ማለት ነው። ለኮንሳምፕሽን ፐርፐዝ የሚውል ስላልሆነ ማለት ነው። ነገር ግን ፑረስት ኦፍ ዘ ፑር የሚባለው ሰርክል ውስጥ የገቡት ግን ማይክሮ ፋይናንስ ታርጌትድ ሳይሆን ሌሎች ዴቨሎፕመንት ፕሮግራሞች ተቀርጾ በዛ ነው የሚደገፉት ማለት ነው። ግሩፕ ሌንዲንግ ሜካኒዝም ሃዝ ቢን ፕሮቨን ቱ ቢ ጉድ ኦፕሽን ፎር ሌንዲንግ ዘ መኒ ቱ ዘ ኢኮኖሚካሊ አክቲቭ ፑር። ለእነዚህ ኢኮኖሚካሊ አክቲቭ ለሆኑ ፑሮች ግን ግሩፕ ሌንዲንግ ሜካኒዝም ተፈጥሮ በጋራ ማይክሮ ክሬዲቶች እንዲወስዱ ይደረጋል ነው። ይህን ቢወስዱ ተጠቃሚ ይሆናሉ። ኢንዚስ ሜካኒዝም ኢች ሜምበር ኦፍ ዘ ግሩፕ ኢዝ ጋራንቲ ኮላተራል ፎር ዘ አዘር። በዚህ ሜካኒዝም ጊዜ እንግዲህ አንደኛው ለአንደኛው ማስያዣ ወይም ተያዥ ናቸው። እንደ ኮላተራል ወይም ማስያዣ ናቸው። ምክንያቱም አንዱ ባይመልስ አንደኛው ስለሚያዝ ማለት ነው። ዘ ኢፌክቲቭነስ ኤንድ ሰስቴናቢሊቲ ኦፍ ግሩፕ ሌንዲንግ ሜካኒዝም ዲፐንድስ ኦን ዘ ስትሬንግዝ ኦፍ ሶሻል ታይስ ኤንድ ኢንፍሉዌንስ ኦፍ ፒር ፕሬዠር ኢን ዘ ሶሳይቲ። እንግዲህ ይሄ ግሩፕ ሌንዲንግ ሆኖ ውጤታማ ላይሆን ይችላል። ነገር ግን ይህን ውጤታማ እንዲሆን የሚያደርጉት ምንድኑ ነው ያለው የስትሬንግዝ ኦፍ ሶሻል ታይ እና ዘ ኢንፍሉዌንስ ኦፍ ፒር ፕሬዠር የጓደኞቻቸው ጫና ማለት ነው። ጓደኞቻቸው ጫና የሚያሳድሩባቸው ከሆነ አብረው የተበደሩት አካላት ጫና የሚያሳድሩ ከሆነ በደንብ ጫና የሚያሳድሩ ከሆነ ብድሩ እንዲመለስ ይሆናል። ያለያ ግን ጫና የማያሳድሩ ከሆነ ብድሩ የመመለስ አቅሙ ወይም ይሄ ግሩፕ ሌንዲንግ ሜካኒዝሙ ኢፌክቲቭ የመሆን አቅሙ እየወረደ ይመጣል ማለት ነው። በጥቅሉ እንግዲህ ግሩፕ ሜካኒዝም የሚለው እነዚህን የሚያጠቃልል ነገር ነው። ሌላው ማይክሮ ፋይናንስ ኤንድ መኒ ሌንደርስ ነው። ማይክሮ ፋይናንስ እና ገንዘብ አበዳሪዎች እነዚህ መኒ ሌንደርስ የሚባሉት ኢንፎርማል የሆኑት ወይም ይሄ አራጣ ብድር የሚሰጡት ምናምን አካላት ማለት ነው። ከማይክሮ ፋይናንስ ውጭ ያሉትን ነው መኒ ሌንደርስ የሚላቸው። ኢንፎርማል መኒ ሌንደርስ አር ዘ ሞር ዳይሬክት ኮምፒተተርስ ኦፍ ማይክሮ ፋይናንስ ኢንስቲትዩሽን። እንግዲህ ለዚህ ለማይክሮ ፋይናንስ ተቋማት ቀጥተኛ ተወዳዳሪያቸው ወይም ኮምፒተተሯቸው ኢንፎርማል መኒ ሌንደሮች ናቸው፣ ወይም ኢመደበኛ የሆኑ ገንዘብ አበዳሪዎች ማለት ነው። ወይም ገንዘብ አበዳሪ ግለሰቦች፣ አራጣ አበዳሪዎች ማለት ነው። The interest charged in informal money lender almost always far exceed what is charged by microfinance, and borrowers do not have any kind of protection from abusive behaviors. Example, abusive lending or unfair loan collection practice. እነዚህ እንግዲህ ከእነዚህ ኢንፎርማል መኒ ሌንደር የሚባሉት አንደኛ ነገር የሚቀበሉት ኢንተረስት ወይም የወለድ ምጣኔያቸው በጣም ከፍተኛ ነው። ከማይክሮ ፋይናንሶች አንጻር ስንመለከታቸው ከባንኮቹ የማይክሮ ፋይናንሶቹ ይበልጣል። ከማይክሮ ፋይናንሶቹ ደግሞ እነዚህ ኢንፎርማል መኒ ሌንደር የሚባሉት ወይም አራጣ አበዳሪ የሚባሉ አካላት እጅግ ከፍተኛ የሆነ የወለድ ምጣኔ ይቀበላሉ። ከዛ ውጭ ደግሞ የሎን ኮሌክቲቭ ፕሮሰሳቸው ኢሌጋል ሊሆን ይችላል ወይም አንፌር የሆነ ሊሆን ይችላል። ምክንያቱም በፈለገ ጊዜ ገንዘቤን ብሎ ሊጠይቅ ይችላል። በአግሪመንቱ መሰረት ላይ ሄድ ይችላል። የሆነ የሚስማሙት ስምምነት አግሪመንታቸው አንፌር ሊሆን ይችላል፣ አንፌር ሊሆን ይችላል። ስለዚህ በዚህ ከማይክሮ ፋይናንስ የከፉ ይሆናሉ እነዚህ። The informal money lenders most of the time lend money to the poor who has no access to microfinance, or even where microfinance exists, some poor people may prefer the informal money lenders. እነዚህ ኢንፎርማል መኒ ሌንደር የሚባሉት ወይም ይሄ አራጣ አበዳሪዎቹ የማይክሮፋይናንስ ተቋማትን ለማያገኙ ማህበረሰቦች ብድር በመስጠት ይታወቃሉ። እንዲሁም ማይክሮ ፋይናንሶች እያሉም እንኳን አንዳንድ ሰዎች እኒህን የአራጣ አበዳሪዎችን የሚመርጡበት ሁኔታ አለ። ይህን ደግሞ የሚመርጡበት የራሳቸው የሆነ ምክንያት ይኖራቸዋል። ዜር አር ፖዚቲቭ ፊቸርስ ዛት ሜይ ሜክ ዘ ኢንፎርማል መኒ ሌንደርስ ሞር ክሎዝ ቱ ዘ ፑር ፒፕል ኤንድ ኤብል ቱ ሪስፖንድ ቱ ዜር ኒድስ። እንግዲህ በቶሎ ከማይክሮ ፋይናንሶች በፈጠነ መልኩ የፑር ፒፕል የሚባሉትን ጥያቄ የሚመልሱበት እና እኒህ ብዙ ሰዎች ደግሞ ብዙ የደሃው ማህበረሰብ ደግሞ ከማይክሮ ፋይናንስ ይልቅ እኒህ ኢንፎርማል መኒ ሌንደሮችን የሚመርጥበት የራሱ የሆነ ምክንያቶች አሉት። የመጀመሪያው ለምሳሌ ሲምፕል ፕሮሲጀር፣ ክሊር ተርምስ፣ ታይምሊ ዲስፐርስመንት ኤንድ ሎንስ ባክድ ባይ ዘ ቦሮወርስ ካራክተር ራዘር ዛን ግሩፕ ኮላተራልስ ነው። ያ ማለት ግልጽ የሆነ ፕሮሲጀር አለው። እንደ ማይክሮ ፋይናንሶች እንደ ባንኮቹ ይሄ ፕሮሲጀር አለ የሚል ነገር የለውም። ምንም ኮምፕሌክስ የሆነ ፕሮሲጀር። ከዚያ ደግሞ ክሊር የሆነ ተርም፣ ግልጽ የሆነ ስምምነት አለ። ለምሳሌ በዚህ ቀን ትመልሳለህ፣ በዚህ ነው ያለው ወለድ ትመልሳለህ። በቃ አንድ ስምምነት ነው፣ አለቀ። ከዛ ታይምሊ ዲስፐርስመንት ነው። በፈለጉት ጊዜ ደግሞ ለምሳሌ አንድ አራጣ ተበዳሪ
ዛሬ ሊበደር ከሄደና ከተስማሙ ሁለቱን ብሩን ይዞ መመለስ ይችላል። ማይክሮ ፋይናንሶች ግን 3 ቀን 4 ቀን ከዛ ሳምንት ወርም ሊፈጅባቸው ይችላል ፕሮሰስ ሲያደርጉ ብድሩን ማለት ነው። በዚህ ግን ፕሮሰስ የሚባል ነገር ስለሌለ ታይምሊ ዲስፐርስመንት በፈለጉት ጊዜ ብድሩን ወዲያውኑ ያገኛሉ። ከዛ ውጭ ደግሞ ሎንስ ባክድ ባይ ዘ ቦሮወርስ ካራክተር ራዘር ዛን ግሩፕ ኮላተራል። ብድሩ ደግሞ የሚሰጠው በግሩፕ ኮላተራል ሜካኒዝም ወይም ግሩፕ ሌንዲንግ ሜካኒዝም ሳይሆን እንደ ሰውየው እንደ ግለሰቡ ባህሪ ነው። ግለሰቡ ታዋቂ ብድር የሚመልስ ጥሩ ጸባይ ያለውና ታማኝ ሰው ከሆነ ያለምንም ማስያዣ ብድሩ ይሰጠዋል። ግሩፕ 3 ሆኖ 5 ሆኖ ምናምን አይደለም የሚሰጠው። ስለዚህ እንደ ግለሰቡ ካራክተር ታይቶም ስለሚሰጥ ነው ብድር ማለት ነው። ማይክሮ ፋይናንስ አዝ አክቹዋሊ ቴክን ዘ ኮምቢኔሽን ኦፍ ዘስ ፖዚቲቭ ፊቸርስ ኦፍ ዘ ኢንፎርማል መኒ ሌንዲንግ ኢንቱ ሞር ፎርማል ፋይናንሻል ኢንስቲትዩሽን። እነዚህ ማይክሮ ፋይናንሶች ግን ምንድነው የሚያደርጉት? ይህን ኢንፎርማል መኒ ሌንደሮች ያላቸውን ካራክተር ወደ ፎርማል ፋይናንሻል ኢንስቲትዩሽን ያስጠጉታል። ስለዚህ እነዚህ ሲምፕሊሲቲዎች በመኖራቸው ምክንያት ሰዎቹ ከማይክሮ ፋይናንስ ይልቅ ኢንፎርማል መኒ ሌንደሮችን ወይም ኢመደበኛ የሆኑ የገንዘብ አበዳሪዎችን የሚመርጡበት ሁኔታ ይፈጠራል ነው የሚለን። እንግዲህ ሌላው እንግዲህ ማይክሮ ፋይናንስ ኢንስቲትዩሽን ኢን ኢትዮጵያ ነው። ኢትዮጵያ ውስጥ የማይክሮ ፋይናንስ ኢንስቲትዩሽን ምን ይመስላል የሚለውን እንመልከት። ባይ ዘ ይር 2020 ኤንድ 2021 ኢን ግሪጎሪያን ካሌንደር ዜር አር 41 ማይክሮ ፋይናንስ ኢንስቲትዩሽን ኦፕሬሽናል ኢን ኢትዮጵያ። እንደ ፈረንጆች አቆጣጠር በ2020 እና 2021 እንግዲህ 41 የሚደርሱ ማይክሮ ፋይናንሶች አሉ ኢትዮጵያ ውስጥ ኦፕሬት እያደረጉ በ2020 እና በ2021 በተሰራ ሪሰርች መሰረት ማለት ነው። ዘ ኦል ቱጌዘር ሞቢላይዝድ አፕሮክሲሜትሊ ብር 47 ቢሊየን ኢን ሴቪንግ ዲፖዚት። እነዚህ እንግዲህ 41 ሁሉ በጠቅላላ 47 ቢሊየን የሚደርስ ዲፖዚት አላቸው፣ ሴቪንግ ዲፖዚት አላቸው ማይክሮ ፋይናንሶቹ ማለት ነው። እንግዲህ ወደ ባንኮቹ ስናመጣው ይህ የአንድ አነስተኛ የሚባል ባንክ ዲፖዚት ሊሆን ይችላል። ነገር ግን እኒህ ማይክሮ ፋይናንስ የሚባሉት አክቲቭሊ ፑር ኢኮኖሚካሊ አክቲቭ ፑር ሶሳይቲውን ስለሆነ እኒህ ፑር ወይም ዝቅተኛ ኑሮ ደረጃ ያለውን ሶሳይቲ ስለሆነ ሰርቭ የሚያደርጉት እና የሚቆጥቡትም የእነሱን ገንዘብ ስለሆነ ይሄ 47 ቢሊየን ብር ማለት በጣም ብዙ ነው እንደ ማይክሮ ፋይናንስ ማለት ነው። ስለዚህ 41 አካባቢ የሚደርሱ ማይክሮ ፋይናንሶች ነበሩ። እነዚህም 47 ቢሊየን አካባቢ የሚደርስ ሴቪንግ ዲፖዚት ነበራቸው ነው። ዘ ኦል ቱጌዘር ፕሮቫይድ ሎንስ ቱ ዘ ኢኮኖሚካሊ አክቲቭ ፑር ኢትዮጵያንስ አፕሮክሲሜትሊ ኢኳል ቱ ብር 64.6 ቢሊየን። የኢትዮጵያ ብሔራዊ ባንክ በ2020 እና 21 ላይ ባወጣው ሪፖርት መሰረት እንግዲህ በጠቅላላ አንድ ላይ 64.6 ቢሊየን የሚደርስ ብድር ሰጥተዋል። ኢኮኖሚካሊ አክቲቭ ለሆነው ለፑሩ ፒፕል በዚህ ጊዜ 64.6 ቢሊዮን የሚደርስ ብድር ሰጥተው ነበር ማለት ነው ማይክሮ ፋይናንሶች። እንግዲህ ኢትዮጵያ ላይ ያለው የማይክሮ ፋይናንስ ሂስቶሪ ይህን ይመስላል። ቻፕተር 5 ፓርት 3 ይህን ይመስላል። እንግዲህ በኮርሱ ሰፋ ያለ ስለሆነ ቻፕተር 5ን በዛሬ ፓርት መጨረስ አልቻለም። ስለዚህ በቀጣይ ቻፕተር 5 የመጨረሻ ክፍል ወይም ፓርት 4 ላይ እንገናኛለን ማለት ነው። እስካሁን ሰብስክራይብ ያላደርጋችሁ ከሆነ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። ቀጣይ የምንሰራቸው ቪዲዮዎችም ወዲያውኑ እንዲደርሷችሁ አድርጉ። እንዲሁም ኮርሱን ስንማማር ያልገባችሁ ካለ ወይንም በቀጣይ ደግሞ መጠየቅ የምትፈልጉትና እንዲሰራላችሁ የምትፈልጉት ኮርስ ካለ በኮሜንት እያሳወቃችሁልን እለፉ ማለት ነው። በቀጣይ ቻፕተር 5 ፓርት 4 እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።